አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ከኔ ጋር ሰላም ነው። እኔ በጣም ገርሞኛል። በስንት ዓመቴ ሀገሬ ሊገባ ነው። እኔ ራሱ እውነት አልመሰለኝም። ኢንሻአላህ በ12 ዓመቴ ወደ ሀገር ሊገባ ነው። አሁን በሽን ስራ ቦታ ሆኜ ነው በሽን እቃ አምጥቼ ነው እና ወደ ቤት ዛሬ ልሄድ ነው። ኢንሻአላህ ያለሁበት ስራ ቦታ ነው። ከስራ ቦታ ወደ ኢጃዛ ከዛ በንጋታው ኢንሻአላህ በኢዝኒላህ ወደ አገር ማለት ነው። እቃውን በታትኜ እያየሁት ነበር። አሁን አውጥቼ ነው ሁሉንም ቦታው እየመለስኩ ነው ማለት ነው። እና በራራይም ቀርቧል። ብቻ እስቲ ዱአ አድርጉ አላህ በሰላም አድርሰን እንዳቸው በትዕግስት እስከ መጨረሻው አዩ። ቤት ደርሻለሁ። አሁን ሻንጣዬንም ጨርሻለሁ። ጠዋት ነው ኢንሻአላህ በረራው ማለት ነው። ነገ ማይነጋ የለም አልሐምዱሊላህ። አሁን ወይ ጉዞ ወደ አየር ማረፊያ ነው ማለት ነው። እሺ አሁን ጉዞ ጀምረናል ኢንሻአላህ። አላህ ሰላም አድርሰን መኪና ውስጥ ነው ያለሁት። እዛ ውስጥ ትንሽ አዝኛለሁ። አገሩን በስንት ዓመቴ እየወጣሁ ነው። ስለዛ አሳዝነውኛል። እዛ ውስጥ እየገባው ነው። እዛው ሆኜ ሁለት ጓደኞች አገኘው ውስጥ እየገባን ነው ማለት ነው። አየሩን ውስጥ ማለት የአየር ውስጥ እየገባው ነው እና እቺ አንድ ጓደኛዬ ናት። ውስጡን ገባን ተቀመጥን። አየሩ እንዴት ነው የሚያስፈራው! እስታዩ አሁን አልሐምዱሊላህ በሰላም ኢትዮጵያ ገብተናል። እየወጣን ነው ማለት ነው። ውስጥ ገብተናል። ወደ ሻንጣችን ልናመጣ እዛ እየሄድን ነው ያለነው ይላችኋለሁ። ውጭም ሰው ጠብቆናል የሚቀበለን። እዛ ሆነን ሁለት ሆናል። እዛው ሆኜ ሁለት ነውና ሰው አገኘው ማለት ነው በአየር ውስጥ እና ተቀብሎን ወጣን። እየሄደን ነው ቤት ማለት ነው። እና ደህና ሁኑ። በቀጣይ ቪዲዮ አዲስ አበባ ያለው ነገር አሳያችሁ። إذا صبرنا فبالجنات بشرانا على رب الأنس شيدنا مداري